በዓለም ዋንጫ ታሪክ ውስጥ የማይረሳ የጨዋታ ክስተት። ይህንን አስቡት። ለ36 ጨዋታዎች ያልተሸነፈ ቡድን በሊዮኔል ሜሲ የሚመራው የዓለም ዋንጫ እንደሚያሸንፍ ተነግሯል። ከነሱም በጣም በታች ደረጃ ላይ ያለችው ሀገር መጋፈጥ ከ90 ደቂቃ በኋላ የእግር ኳስን ዓለም ሙሉ ለሙሉ ማመን አቃተው። ይሄ ብስጭት ብቻ አይደለም፣ ይሄ በዓለም ዋንጫ ታሪክ ውስጥም ትልቅ አስደንጋጭ ነገር ነበር። ዛሬ እግር ኳስ ምንም አይነት ዋስትና እንደሌለው የተረጋገጠ ጨዋታን እንደገና እናስታውሳለን። ይህንን ግጥሚያ የተለየ እግር ኳስ ሆነ። የዓለም ዋንጫ በአስገራሚ ነገሮች ላይ የተገነቡ ናቸው፣ ግን አንዳንድ ግጥሚያዎች ታሪክን እንደገና ያስታውሳሉ። አርጀንቲናና ሳውዲ አረቢያ 2022 ላይ በትክክል ያንን አድርገዋል። ይሄ ግጥሚያ ከሌሎች ውጣ ውረዶች ሁሉ በላይ የሆነው ለምንድን ነው? አርጀንቲና ከጨዋታው በፊት አርጀንቲና ከተወዳዳሪዎቹ አንዷ መሆኑን ወደ ውድድሩ ተቀላቀለች። 36 ግጥሚያዎችን አልተሸነፈችም። የኮፓ አሜሪካ አሸናፊ ናቸው። ሊዮኔል ሜሲ የመጨረሻ የዓለም ዋንጫ ሊሆን ይችላል ተብሎ ተጠብቆ ነበር። እናም በራስ መተማመንና ልምድ የተሞላ ቡድን ነው። ሚዲያዎች፣ አድናቂዎችና ተንታኞች ሁሉም በቀላሉ ድል እንደሚቀዳጁ ተንበየዋል። ለአርጀንቲና ይሄ የቡድን ጨዋታ ብቻ አልነበረም፣ መደበኛ መሆንም ነበረበት። አረቢያ ማንም ያላመነውን የበታች ወታደር ደረጃ ከአርጀንቲና በጣም በታች ናቸው። የዓለም ዋንጫ የጥሎ ማለፍ ታሪክ የላትም። በብዛት የሀገር ውስጥም ሊግ ተጫዋቾች ዜሮ ግፊት ነው። ሁሉም ነገር ለማግኘት ደፋር እቅድ ያለው ታክቲካዊ አሰልጣኝ በካምፕ ውስጥም እምነት ግን ሌላ ቦታ የለም። በዓለም እይታም ሳውዲ አረቢያ ቀድሞውንም ተሸንፋ ነበር። የመጀመሪያው አጋማሽ ሁሉም ነገር እንደተጠበቀው እየሄደ ነው። ሜሲ በፍጹም ቅጣት ምት አስቆጠረ። አርጀንቲና በኳስ ቁጥጥር ተቆጣጥራለች። በርካታ የአርጀንቲና ጎሎች ከጨዋታው ውጪ ሆነዋል። ሳውዲ አረቢያ አደገኛ የሆነው ከፍተኛ ፉክክር እያሳየች ነው። የእረፍት ሰዓት ውጤት አርጀንቲና 1-0 ሳውዲ አረቢያን እየመራች ወጡ። በእረፍት ሰዓት የማይቀየር ሆኖ ተሰማኝ። አርጀንቲና ውሎ አድሮ ተጫዋቾቹ ግብ አላስቆጠሩም። ጋማሽም እግር ኳስ ቀዘቀዘ። 48ኛው ደቂቃ ላይ ሳውዲ አረቢያ አቻ ወጣች። 58ኛው ደቂቃ ላይ በዓለም ዋንጫ ታሪክ ውስጥ ካሉ ታላላቅ ጎሎች አንዱ በአርጀንቲና ፊቶች ላይ ድንጋጤና የሳውዲ አረቢያ የመከላከልና ፍርሃት አልባ የሆነ ግብ ጠባቂ ድንቅ ኳሶችን ማዳን ችሏል። አርጀንቲና ፈርታለች። በ5 ደቂቃ ውስጥ ብቻ ታሪክ ለዘላለም ተለወጠ። አርጀንቲና ደጋፊዎችን ያስደነግጥ ጀመር። ሙሉ ጊዜውን ሳውዲ አረቢያ 2-1 አርጀንቲና ተጫዋቾችን መሬት ላይ ወድቀዋል። በዓለም ዙሪያ ያሉ አድናቂዎች ደነገጡ። ማህበራዊ ሚዲያዎች ረጅም ሰዓት ያወሩ ጀመር። ተንታኞች ንግግራቸው ሁሉ ይሄ የተስፋ መቁረጥ ብቻ አልነበረም፣ እግር ኳስ ትርምስም ነበር። ይሄ ከምን ጊዜውም በላይ ትልቅ አስደንጋጭ የሆነው ለምንድን ነው? ከሌሎች ታዋቂ ጨዋታዎች ጋርም ይወዳደራል። አሜሪካና እንግሊዝ 1950 ላይ፣ ሴኔጋል ከፈረንሳይ 2002 ላይ፣ የደቡብ ኮሪያ አስገራሚ ነገሮች 2002 ላይ በአንድ ወቅት አጋጥሞ ነበር። ሳውዲና አርጀንቲና ለምን ጎልቶ ይታያሉ? የእነርሱ ጨዋታ ለምን አነጋጋሪ ሆነ? ዘመናዊ እግር ኳስ ዘመን መረጃ ትንታኔ ዝግጅት የአርጀንቲና ቅርጽና ጥራት የሜሲ መኖር በውድድሩ ተወዳጅነትን ያተረፈ ትልቅ ውድድር እንዲሆን አድርጎታል። ውጤቱ እንዴት ይህንን ድንጋጤ ሁሉ ነገር ለወጠው? አርጀንቲና ምላሽ ሰጥታለች፣ የዓለም ዋንጫንም አሸንፋለች። ይሄ ኪሳራ የለወጠው ነጥብ ሆነ። ሳውዲ አረቢያ ዓለም አቀፍ ክብር አግኝታለች። እግር ኳስ እንደገና የማይገመት ሆኖ ተገኝቷል። አንዳንድ ጊዜ ከፍ ብሎ ለመውጣት መውደቅ አለብህ። ማጠቃለያ፣ እውነተኛ እግር ኳስ ካለ ውበት ነው። ለምን ደጋፊዎች የዓለም ዋንጫን ይወዳሉ? ደጋፊዎች ሁልጊዜም አስፈላጊ አይደሉም። ለምን? እምነት ግዙፎችን ማሸነፍ ይችላል። ይሄ ግጥሚያ አንድ እውነት አስታወሰ፣ እግር ኳስ ውስጥ ምንም የማይቻል ነገር እንደሌለ።